እያንዳንዱ ሰው የተሻለ ነገን ያልማል፣ የተለየ ሕይወት ይፈልጋል። ግን ለውጡ ከየት ይጀምራል? መልሱ ቀላል ነው። ከእርስዎ። ሕይወትዎን ወደሚፈልጉት መንገድ ለመምራት የሚረዱ 5 ወሳኝ ነገሮችን እንመልከት። አንደኛ፣ የአስተሳሰብ ለውጥ። የአስተሳሰብ ለውጥ ያድርጉ። የምንኖረው በውስጣችን ባለው ዓለም ነው። አዎንታዊ በሆነ መንገድ ማሰብ ይጀምሩ። ሕይወትዎን ለመቀየር የሚፈልጉትን ነገር ሁሉ በአእምሮ ውስጥ ይጀምራል። አላስፈላጊ የሆነ አሉታዊ ሀሳቦችንና ልማዶችን በመቀየር ለአዲስ አመለካከት በር ይክፈቱ። አእምሮውን የለውጥ መነሻ አድርጉት። ሁለተኛ፣ ጠንካራ ውሳኔ ወስኑ። ለውጥ ከውሳኔ ይጀምራል። ጠንካራና የማያወላውል ውሳኔ ካልተደረገ የትም መድረስ አይቻልም። አሁን ባሉበት ደረጃ መቆየት ካልፈለጉ የተሻለ ነገር ለመፍጠር ዛሬ ትክክለኛውን ምርጫና ውሳኔ ያድርጉ። ውሳኔው የጉዞ የመጀመሪያ እርምጃ ነውና። ሶስተኛ፣ ጥሩ ልማዶችን ይገንቡ። የእርስዎ ልማዶች የሕይወት ውጤት ናቸው። በየቀኑ የምትሰሩት ትንንሽ ነገር ግን ቀጣይነት ያላቸው መልካም ልማዶች በጊዜ ሂደት ተደምረው ትልቅ ለውጥ ያመጣሉ። ጥሩ ልማድ መገንባት አንዷ የትንሽ የዘር ፍሬ ነው። በየቀኑ እንክብካቤ ሲያገኝ ግዙፍ ዛፍ እንደሚሆነው እንደዛው ጥሩ ልማዶችን ማዳበር በጣም ገንቢ ነው። አራተኛ፣ ዓላማና እቅድ። ዓላማ ያውጡ እና በእቅድ ይራመዱ። የት መድረስ እንደሚፈልጉ ካላወቁ በየትኛውም መንገድ መሄድ ይችላሉ። መጀመሪያ የት መድረስ እንደሚፈልጉ በግልጽ ይወስኑ። ከዚያም ግቦችዎን ለማሳካት የሚያስችሉትን ደረጃዎች ወይም እቅድ አውጥተው ወደ ተግባር ይግቡ። ግብ የሌለው ጉዞ መድረሻ የለውም። አምስተኛ፣ ራስን ማወቅ። ራስን የማወቅ ክህሎትን ያዳብሩ። ጥንካሬዎችዎን፣ ድክመቶችዎን፣ ፍላጎቶችዎን እና ስሜቶችዎን መገንዘብ ለለውጥ ወሳኝ ነው። ራስን ማወቅ ስሜትዎን እንዲቆጣጠሩ፣ የሕይወት ፈተናዎችን በቀላሉ እንዲቋቋሙ እና ትክክለኛ ውሳኔዎችን እንዲያደርጉ ያግዝዎታል። ከራስዎ ጋር ይተዋወቁ። በመጨረሻ ልላችሁ የምፈልገው ሕይወትዎን መለወጥ በአንድ ጀንበር አይሆንም፣ ግን ዛሬ መጀመር ይችላሉ። አስተሳሰብዎን ይቀይሩ፣ ውሳኔ ያድርጉ፣ ጥሩ ልማዶችን ይገንቡ፣ ግብ ያውጡ እና ራስዎን ይወቁ። ለውጡ በእጃችሁ ነው። ለመለወጥ ዝግጁ ነዎት? አዎ። እንግዲያው አዎ ካሉ እስከ አሁኑ ቀን ጀምሮ እነዚህን 5 ተግባራት በደንብ ያከናውኑ።